አሰላሙ አለይኩም። ኦርቶዶክሳኖቹ ሶስት ኡስታዞች ይምጡ እያለ እየጮኸ ሲፎክር ነበረ። በትላንትናው ቀን ኢምራን ሲዘልቅበት ልቡ ተሸበረ። ወሱን ለብቻህና ብሎ ተናገረ። ኢምሩም ጀግና ልጅ ነው፣ በዚህ ልክ ይፈራል። ያ ጀግና ወጣቱ ሁሌም ያስፈራራል። ያ ጀግና ወጣቱ ሁሌም ያስፈራራል። በቁርአን በሐዲስ እንደው በማስረጃ እናንተን ይመራል ነው ብላችሁ ሰላፊዩ ወጣት የተውሂድ አርበኛ ተውሂድን ለመማር ሌት ቀን የማይተኛ ቃለ ረሱል ብሎ የማያጭበረብር ለራሱ ዓላማ ሲል ዲኑን የማይሰብር ከቢድዓ አንጃዎች ራሱን አርቆ የሰለፊ መንሐጅ የያዘ አጥብቆ ጀግና ማለት ያ ነው ለዲኑ ያደረ በተውሂድ ጉዳይ ላይ ያልተደራደረ ውሸትን የማያውቅ ለእውነት ያደረ ኡስታዛችን ሁሱ በእውቀት የረቀቀ የእስላም ክርስቲያኑን ሁሉንም ያወቀ ዓለምን በሙሉ ለጉድ ያስደነቀ ኦርቶዶክሳኖችን በመልካም ንግግር አጥቦ የጨመቀ ማስረጃ እያነሳ የእስላምን ጥላቶች በደንብ የገረፈ እፎይን ላይብ ላይ ወባ እንዲያለበት ሰው አርጎ አርገፈገፈ። ትዕግስቱ አስገራሚ ሰገጦች ሲሰድቡት ሰምቶ እያለፈ ከሰው አምላኪነት ከድቅድቅ ጨለማ ከሃይማኖት ስንቱን አተረፈ። ትውልድ አስተማሪ ከልብህ ጀግና ነህ አልቆ ሰርቶሃል በጣም ትለያለህ። ከልብ ካንጀቴ ነውና ምወዲህ በጀነተል ፊርደውስ አላህ ያበሽርህ። በእውቀት ላይ በእውቀት አላህ ይጨምርልህ። በሄድክበት ቦታ አላህ ይጠብቅህ። ሁሱ ጀግናችን ነው ወጣቱ ቆራጡ የዲን አርበኛችን ታጋሽ መልከ ጸባይ ሰናይ ደፋር ባለ እውቀት ልባም አስተዋይ ሙስሊም ክርስቲያኑ ከልብ የሚወድህ ሁሱ ወንድማችን በሄድክበት ቦታ አላህ ይጠብቅ።